አቤት ግን ኮሜንቶች ማለት ነው ከምትሳደቡ ማለት ነው። ጥሩ ስራ ስሩ እሺ። ሰው ሳይደርስባችሁ ምናምን አይደል? የሆነ ደስ አይልም ወይ? የኔ እናት በማያግባችሁ ህይወት እየገባችሁ ዝም ብላችሁ እየፈተፈታችሁ ነው ህይወታችሁ ዝቅ የሚለው። ተው ወይ አንቺ ሀይ እንዴት ናችሁ? ደህና ናችሁ? እኔ እኮ የሚገርመኝ ማለት ነው በማያገባው ገብቶ የሚፈታፈት ሰው ጨዋ የመሰለ ስንት ሀገር እንደሚያጠፋ እናውቃለን። እስኪ ዝም ብላችሁ ለፉ፣ ክፋት አናግሩኝ እሺ። ዝም ብላችሁ ለፉ በቃ። እንደዚህ የምትሳደቡ ሰዎች ምናምን ማለት ነው እውነት ነው። ዝም ብላችሁ ለፉ፣ አታስፈልጉ። የሰውን አልሳደብም ኦኬ፣ ግን ሰው ውስጥ የሚሰድባችሁ ምናምን አትጠብቁ። የራሳችሁን ህይወት ኑሩ እሺ። ኦኬ ሰው የሚሳደብ ሰው ማለት ነው ራሱ ብዙ ነገር ስለሚያደርግ ያው በራሱ ህይወት ላይ ያለው ነው ሰው ላይ የሚናገረው። በማያገባችሁ ነገር እየገባችሁ አትፈትፍቱ። በቃ ስክሮል ያደርጋችሁ ማለት ትችላላችሁ። አይ ነው እኔ በማያገባው የሚያወራ ሰው ደስ አይለኝም። በቃ ስለራሳችሁ ህይወት ብቻ ኑሩ ኦኬ። እኔ ሰውን አልነካም፣ ግን ደግሞ ማለት ነው ሰው እስከሚናገራችሁ ድረስ ቁጭ ብላችሁ አትጠብቁ። አይፈልግም። ምን አለ ጥሩ ነገር ብታደርጉ። ሰውን ዝም ብላችሁ በኮሜንት ተመሰደብ አይነው። የሰው የሚሳደብ ሰው አልወድም። እሺ ማሮች፣ እኔ በጣም የምወዳችሁ በጣም አከብራችኋለሁ እና ሰው አትሳደቡ። የሚሰድበኝ ሰው አልወድም። የሚሳደብ ሰው ታለ እኔ ብሎክ ነው የማስገባው። አትሳደቡ። እውነቴን ነው አትሳደቡ። አረ የራሳችሁን ህይወት ኑሩ። እውነቴን ነው የራሳችሁን ህይወት ካፕ አድርጉ። ስለ ሰው ስታወሩ ኋላ ቀር ትሆናላችሁ። ጥሩ ነገር አድርጉ እንደዚህ